እንኳን ህዝቧ ቀርቶ አየሯ የሚስማማ የወሎዋ ኩራት ኬሚሴ ከተማ የተባለላት በምስራቅ አማራ የምትገኝ የጨፋ ስምጥ ሸለቆ ፈርጥ የወሎ ኦሮሞ መዲና የአንድነትና የመቻቻል ተምሳሌት በህዝቦቿ አንድነትና ፍቅር የደመቀች የብዙ ብሔሮችና ባህሎች የልዩነት ውበት በጉልህ የሚታይባት መስታወት የሆነች ከተማ ናት። ከተማዋ እንደ ከተማ ማደግ የጀመረችው በጣሊያን ወረራ ጊዜና ከዚያ በኋላ በነበረው የመንገድ መስፋፋት እንደሆነ ይነገራል። ቀደም ሲል የአካባቢው የአስተዳደር ስርዓትና የንግድ ማዕከል በመሆን አገልግላለች። ኬሚሴ ከተማ ከአዲስ አበባ ወደ ሰሜኑ መቀሌ መስመር ስንጓዝ በ325 ኪሎ ሜትር ርቀት ላይ ትገኛለች። ከታሪካዊቷ ደሴ ከተማ ደግሞ በቅርብ ርቀት ላይ የምትገኘው ከተማ ናት። በዙሪያዋም የቦርከና ወንዝ ተፋሰስና ተራራማ መልክዓ ምድሮች ይገኛሉ። በመሆኑም በአብዛኛው ሞቃታማ የአየር ንብረት እንዳላት ማሳያ ናቸው። የህዝብ ስብጥሯን ስንመለከት የኦሮሞና የአማራ ብሔረሰቦች በስፋት የሚኖሩባት እንዲሁም የአርጎባና ሌሎች ማህበረሰቦች የሚገኙባት የብዝሃነት ከተማ ናት። በተለይ ደግሞ የረጅም ርቀት ተሽከርካሪዎች መተላለፊያና ማረፊያ መሆኗ ሆቴሎች፣ ሬስቶራንቶችና ጋራዦች በስፋት የሚገኙባት ልዩ ከተማ ያደርጋታል። መንገድ ላይ የተዘረጋች መሆኗ ደግሞ ለንግድ እንቅስቃሴዋ ከፍተኛ አስተዋጽኦ አበርክቷል። ወደ ኬሚሴ ከተማ ጎራ ያለ ሰው ለዘመናት የቆመውን የእስልምናና የሥነ ሕንፃ ቅርስ ማሳያ የሆነውን የሾንኬ መንደርና መስጊድ ሳይጎበኝ አይመለስም። ለ900 ዓመታት ደምቆ የኖረው የሾንኬ መንደርና መስጊድ በሸዋና በወሎ መካከል በኬሚሴ ከተማ አቅራቢያ የሚገኝ ታሪካዊ ስፍራ ነው። የሾንኬ መንደር ከፍ ባለ ስፍራ ላይ በሚያምር ውበት የተሰለፈ ከዘመናት ማዕበል የተረፈ አስደናቂ ቅርስ ነው። ይህ ቦታ ለ900 ዓመታት የእስልምናን ብርሃን ለኢትዮጵያና ለአካባቢው እያበራ የእውቀትና የሰላም ማዕከል ሆኖ ቆይቷል። ሾንኬ ጥንታዊና ሃይማኖታዊ ትምህርት ከልዩ የህንፃ ጥበብ ጋር የተዋሃደበት ዘላለማዊ ሙዚየም ነው። የሾንኬ መንደርና መስጊድ መሰረት የተጣለው በአካባቢው አዛውንቶች ምስክርነትና መረጃዎች መሰረት በሸፈቂ አህመድ በሚባሉ ታላቅ ሰው እንደሆነ ይነገራል። ይሁን እንጂ ታሪኩ ጥልቅ የሆነና ከትምህርት እንቅስቃሴ ጋር የተሳሰረ ነው። የመንደሩ ስያሜ አመጣጥ ከአንድ ታላቅ የሃይማኖት መምህር ጋር የተቆራኘ ነው ይባላል። መስጊዱን ከፍ አድርገው ያስተዋወቁትና ዝናውን ያጎሉት ታዋቂ የሃይማኖት መምህር ሊቅ የነበሩት ጆዋር ሃይደር ቢን አሊ ይባላሉ። በዘመኑ የነበሩ ሰዎች ለታላቅነታቸውና ለእውቀታቸው ክብር ሲሉ በጊዜ ሂደት ሸሾንኬ በሚል አክብሮታዊ ስም ይጠሯቸው ጀመር። በዚህም ምክንያት የትምህርት ማዕከላቸው የነበረው ይህ ስፍራና መስጊድ በመምህሩ የክብር መጠሪያ ተሰይሞ ሾንኬ ተብሎ እንዲታወቅ ሆነ። ዓለም አቀፍ የእውቀት መድረክ የሆነው ሾንኬ ለረጅም ዘመናት ከኢትዮጵያ አልፎ የሚታወቅ የእስልምና ትምህርት ቤት ነበር። በሸሾንኬ ዘመን ተማሪዎች ከሩቅ የኢትዮጵያ ክፍሎች እንደ ጉራጌና ጅማ እንዲሁም ከደቡብ አካባቢዎች ብቻ ሳይሆን ከየመን ሀገር ጭምር የእውቀት ጥማቸውን ለማርካት ይመጡ እንደነበር ይነገራል። ይህም ሾንኬን የአካባቢ ትምህርት ብቻ ሳይሆን ለአካባቢው ሙስሊም ምሁራን ወሳኝ የሆነ ዓለም አቀፍ የእውቀት ማዕከል ያደርገዋል። የሾንኬ መንደር በገጠራማው የኢትዮጵያ ክፍሎች ከሚገኙ የቤቶች አሰራር የተለየና ዓይንን የሚማርክ ጥንታዊ የሥነ ሕንፃ ጥበብ ነው። ቤቶቹ የተገነቡት በአካባቢው ከሚገኙ ነጫጭ ድንጋዮች ሲሆን ግንባታው እጅግ ጠንካራና የዘመናትን ፈተና የተቋቋመ ዘመን ተሻጋሪ ቅርስ ነው። ቤቶቹ ከዝቅተኛ ቦታ ወደ ከፍተኛ ቦታ እንደ ዘመናዊ ፎቅ ተደራርበው እያደጉ እንዲገነቡ ተደርጓል። ይህም ከታች ወደ ላይ ሲታዩ ታላቅ የድንጋይ ተራራ እንጂ በተናጠል ያሉ ቤቶች እንዳይመስሉ ያደርጋቸዋል። የቤቶቹ ጣሪያ በውስጥ በኩል በእንጨት ርብራብ ተሰርቶ በውጭ በኩል ደግሞ በነጭ አሸዋና በአፈር በጥንካሬ የተደለደለ ነው። ይህ የተደለደለው ጣሪያ ለመንደርተኛው እንደ እህል ማስጫ መናፈሻና መገናኛ አደባባይ ሆኖ ያገለግላል። በመሆኑም የጥንት አባቶቻችንን የማህበረሰብ ትስስርና የኑሮ ዘይቤ ያሳያል። ሾንኬ በተፈጥሮ አቀማመጡ ውብ ከመሆኑ በተጨማሪ የማህበራዊ ትስስርና የቋንቋ ብዝሃነት ውስጥ ያለ በጋራ የመኖር ምሳሌ ነው። የሾንኬ መንደር በአካባቢው የሚኖሩትን 4 የቋንቋ ብሔረሰቦችን የማስተናገድ አቅም አለው። እዚህ የሚኖሩ ሰዎች በአርጎብኛ፣ በኦሮሞኛ፣ በአማርኛና በአረበኛ የመናገር ብቃት ስላላቸው
ከመላው ዓለም የሚመጡ ጎብኚዎችንና ምዕመናንን የመቀበል ባህልን አዳብረዋል። የሾንኬ መንደርና መስጊድ በኢትዮጵያ የእስልምና ታሪክ ውስጥ የብርሃን ምሰሶ ነው። በአንድ በኩል ጥልቅ ሃይማኖታዊ እውቀት የሚሰጥበት ማዕከል ሲሆን፣ በሌላ በኩል ደግሞ የአባቶቻችንን ልዩ የሥነ ሕንፃ ብልሃት የሚያሳይ ዘላለማዊ ምስክር ነው። ይህንን ታሪካዊ ቅርስ ለዓለም ማሳየታችን የኢትዮጵያን የበለጸገ ሃይማኖትና ባህላዊ ታሪክ ለማስተላለፍ ትልቅ አስተዋጽኦ ያበረክታል። የሀገራችንን ታሪካዊ ቅርሶች መጠበቅ የሁላችንም ኃላፊነት ነው።